ካላላችሁ ይሄንን አናውሳላችሁ sisters quite so November 1st sisters only program በጣም ስፔሻል ከዚህ በፊት ተሞክሮ ወላሂ በጣም የተለየ የተባለ ፕሮግራም ነው። ስለዚህ ትኬት አላቸው አሁኑኑ ብዙና ሴኪር አድርጉ። በጣም ወሳኝ የሆነ ፕሮግራም ሊሚትድ የሆነ ስፔስ ነው ያለ ለዚህ። ስለዚህ ያንን ትኬት ካሁኑ ብዙና ኢንሻአላህ ያ ሲስተርስ ኦንሊ ነው በጣም ስፔሻል። አሁን የፕሮግራሙ ዲቴል ስለማልጨርሰው ነው። ልክ ኖቬምበር 8 ደግሞ በሳምንቱ የፈርስት ሂጅራ ታውን ሆል ሚቲንግ ይኖረናል። እዛ ላይ መጣችሁ የምትፈልጉትን ነገር መነጋገር እንችላለን ኢንሻአላህ። አይ ኖ ብዙ ነገር መነጋገር ይኖርብናል። ብዙ ነገር ከእናንተ ጋር የቀሩ ነገሮች አሉ። የዛን ቀን ሁላችሁ መጣችሁ በግልጽ ለፊት እንነጋገራለን ኢንሻአላህ። አሁን ቅድም ኡስታዝን በአንድነት ዙሪያ ያነሳሳቸው የተለያዩ ፖይንቶች አሉ። እነዛን አንስተን የዛን ቀን በደንብ እንነጋገራለን። ኖቬምበር 8 ኖቬምበር 15 ደግሞ የሃሩን ሚዲያ የፈንድሬዚንግ ቀን ነው። በደንብ ተክቢር እያለኝ ነው። ተክቢር ወላሂ ስለ ሃሩን ሚዲያ አሁንም እዚህ ቁጭ ብለን ሚዲያ ሶስተኛ መንግስት ነው ምናምን አንልም። ወላሂ በየገጠሩ እየሄዱ ደግሞ ጋዜጠኞችን እያንዳንዷቸው ብታያቸው ወላሂ በጣም የሚገርም ነው። ለብር ብለው ሳይሆን በፓሽን የሚሰሩ ሰዎች ናቸው እዛ በተለይ ኢትዮጵያ ያሉ ሰዎች እና እነዚህ በዚህ ሁኔታ በእንደዚህ አይነት ሰፖርት ማድረግ ካልቻለን በቃ ሚዲያው መዘጋት ያለበት በቃ ሶስት ቆራይ ነው ምን ከሰማይ ወላሂ ከት ይጣ የምንችለው ነገር በማድረግ የሃሩን ሚዲያ እንደም ኢኒሺዬሽኑ ከነሱ ሳይመጣ ነበር ብንችል ማድረግ የነበረብን ሀቂቃ ምናልባት ያደረገቻችን እንዴ ፈንድሬዚንግ በቀደም አድርገን ነበር ምታውቁት ነው። እዚያ ሚዲያ ነው ይሄ ሁሉ ሰራተኞች አሉ። ከኢትዮጵያ ሶርስ የለም እንዳለ የሚሄደው ከዚህ ነው። ስለዚህ የተለያዩ ፕላኖች ይኖራቸዋል። ከዚህ በኋላ ወደኛ ሳይመጡ የተለያዩ ፕሮጀክቶችን ቀርጸው እንዴት ማድረስ እንደሚችሉ በደንብ አድርገው የዛን ቀን ፕሬዘንት ያደርጉልናል። ስለዚህ ሃሩን ሚዲያ በማንኛውም መልኩ ሰፖርት መደረግ አለበት። ቲኬት አላቸው። ቲኬት ከሲስተር ሰይዳ አመቱር ረህማን እንዲሁም ደግሞ ሲስተር ዘሃራ ጋር እነዚህ ቲኬቶች ማግኘት ትችላላችሁ እና አደራ በወንዶች በኩል ደግሞ እዚሁ አብድረሂምም አለ። ፕሊስ እነዚህ ቲኬቶች እስማኤል ጋር እስማኤል ማያከለ ስለዚህ የሃሩን ሚዲያ ቲኬቶችን ከዛ በመግዛት አትሊስት እንደው ወላሂ አትሊስት ቲኬቱን ገዝተን እዛ ሄደን የሚሰሩትን ነገሮች ማየት አለብን ኢንሻአላህ። ኖቬምበር 16 ደግሞ እሱ ቅዳሜ ነው የሚሆነው። እሁዱን ደግሞ እናሳድግ የሚባል የየቲሞችን ሰርቬ የሚያደርጉ 10 ዓመት ሙሉ የቲሞችን ሰብስበው ሲያሳድጉ የነበሩ እህቶች ወንድሞች አሉ። በተለይ እህቶች ለ10 ዓመታት ቀላል ነገር አይደለም። እኔ አንዳንድ ኢንፎርሜሽናቸውን ሼር ሲያደርጉ የዛሬ 3 ዓመት አካባቢ በጣም ኢሞሽናል የሚያደርግ ነው። የእነሱን ፕሮግራም በምንችለው መልኩ ሰፖርት ማድረግ ይኖርብናል። እሱ ኖቬምበር 16 ነው የሚሆነው። የእሱ ደግሞ ትኬት አይዘር አሁንም እስማኤል ጋር ይኖራል፣ ጀማል ካሳም ጋር አለ፣ ከኔም ጋር ልታገኙ ትችላላችሁ። እናሳድግ የየቲሞች ፕሮግራም ማለት ነው። የመጨረሻው የፈርስት ሂጅራ ፈንድሬዚንግ ደግሞ ይኖራል። እንግዲህ ኖቬምበርን እንግዲህ አላህ ይሁናችሁ ኤቭሪ ዊክ ነው። ስለዚህ ኖቬምበር ኢንድ ኦፍ ኖቬምበር አካባቢ ከሁለት ሳምንቶች ኔክስት ዊክ ኢንሻአላህ ወስነን አንዱን እናሳውቃችኋለን። either 22 or 29 ይሆናል የፈርስት ሂጅራ ፈንድሬዚንግ
ቀን ይሆናል። እንደው ወላሂ እንደዚህ ቀን መፍራት እንትን ማድረግ የለብን። በምንችለው አቅም ሁሉም ፕሮጀክቶቻችን ሰፖርት ማድረግ ይኖርብናል። እኔ አልሁዳ ረጅም ጊዜ ከነሱ ጋር ተናገር ነበርና በጣም ነው የሚገርመኝ። እነሱ የሚሊየን ፕሮጀክት እያላቸው ሰዎች ባይት ያስፈልጉ በየሳምንቱ ፈጥረኝ ያስፈልጋል። የኔ ጎል ዱንያ ላይ አስተሳሰብ አላህ የሚሰጠው እንደዚህ ሁሉ በምንችለው ሁሉ ሰፖርት እናደርጋለን። ስለዚህ ጌቶቹ ሁሉ በእንግዲህ ጌቶች ኢንፎርሜሽን ከተረጋችሁ እኔም ጋር ተመጣጣችሁ ዳይሬክሽናችሁ ይችላል ይቻላል። በመጨረሻ ኡስታዝ መሐመድ ደግሞ መጨረሻ ላይ ተከሰው እዚህ በተለይ ወሎ እንደናይ ሰሞኑ መስጊድ ድረስ ገብተው ኢማሙን የነበሩ ሰዎች መጥተዋል። ገለው የሚሉ ሰዎች አሉ። አይሆንም ያኔ በተለይ አካፈሉበት ዘመናዊ ሁላችንም ታውቃለች። በየቤቱ የሚሆናረዱ ዝምታዋን ማችሉ አሁን ዘወል የቀረው ነገር መስጊድ በኢንተርናሽናል በጣም የተከለከለ ጫምቶ በዘመን መስጊድ ውስጥ ገብተው እነዚህ ሰዎች አድርገው አይሆንና ወላሂ ከዚህ በኋላ ምን ታቆለ የት ነው መሸሸጊያ የት እንዴት በምን አይነት ነገር ይሄ ነገር በፖለቲካል እንዲኖር ይደረጋል። አማራው ምንም እንትን አላለ ስትሮኛቸው ያለው በጣም ይገርማል። እና እንደዚህ አይነት ነገር ከመስጊድ ጋር ለማንኛውም መልኩ ወላሂ ግሪን ሆነ የሚማናረው እንደው ያሁን ብቻ አይደለም በዚህ በፊትም የተደረጉ ነገሮች ሎየሮችን የተለያዩ በዚህ ጉዳይ ላይ ፕሮፌሽናል የሆኑ ሰዎችን ፓስፖርት ተቋቁሞ መረጃዎችን እየሰበሰቡ ለስቴት ዲፓርትመንት ይሆናል ለዩኤን ሌሎች ማራይ ኦርጋናይዜሽን እነዚህ ኢንፎርሜሽኖችን እያደረጉ በየትልቅ ሚዲያዎቹ ላይ ሊወጡ የማድረግ ስራ ጀምረናል። ምክንያቱም እኛ ካልሆነ መጅሊስ የሚሰራ ወላ ብቻ ያለ ሰዎች ይህን ስራ መስራት ካልቻለ ምን እዚህ መጣታችን ነው? እነሱ መጅሊስ አይሰሩትም። ሁላችንም ነው። ስለዚህ ይህን በዚህ ዙሪያ የምታውቁት ኢንፎርሜሽን አለ። ይሄ ሰው እዛ አካባቢ ፕሮጀክሽን ሪፖርት አለ ብራቱ ደግሞ በተወሰነ ሰፖርት አደርጋለሁ ይጠቀቃለ አደራ ከዚህ በላይ ተነቀለ ኑና አንዳንዱን ካደረገማናለ እነሱ ደው ይችላላችሁ ለዚህ ተብሎ አሳይ የተደረጉ ቦርድ ይደረጋል። ከዛ ፓስፖርት ስለመረጃ ከሚሰሩ ይሄ ከዚህ በኋላ ከፈርስት ጋር ሆነ አብሮ ይሄ ትልቅ ፕሮጀክት ነው። ማንም ሰው ፕሮሰስ የለብንም። ይህንን ከዚህ በኋላ በምን ነገር ወላሂ ካናገርኩኝ ኢንሻአላህ ይባርኩና አብሮ بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين والصلاة والسلام على خاتم الأنبياء والمرسلين سيد الأولين والآخرين وعلى آله وصحبه وسلم أجمعين وأما بعد إخوتي وأحبتي في الله በመጀመሪያ ዛሬ ያው አላህን ነው የምናመሰግነው። ቀጥሎ በዚህ ባጭር ጊዜ ውስጥ ያው ብዙ ማስታወቂያም አልተደረገም። ባጭር ጊዜ ሐቂቃ ኡስታዝም ቅድም አሰግዶ ከጨረሰ በኋላ ያለኝ ነበር። ይሄ ትልቅ እድል ነው። እንደዚህ ሰው መምጣቱ ባጭር ጊዜ ደግሞ ብዙ ቢሰራበት ማስታወቂያ ቢደረግበት እንደነ ዳዕዋዎች ምን ያህል ሰው እንደሚመጣ ነው የሚያሳየንና አላኩል ያህል በተለይ እህቶቻችን ሐቂቃ ነው ማለት እናንተ ለሁሉም ነገር እህቶች የሌሉበት ቦታ አለ ኮሚኒቲ እንደ ሀገር የትም ቦታ መራመድ አይችልም። ስለዚህ አውቃለሁ እህቶች ዳዕዋ ላይ ያላችሁን አቋም አውቃለሁ። የሴቶች ዳዕዋ ላይ አውቃለሁ። እዚህ ፈርስ ዝራሪ በነበረ ሰዓት ብዛት ትንቀሳቀሳላችሁ። ግን ቅድም ኤልያስ ሲስተርስ ብቻ ሲል እኛ ግን አያችኋል ወንዶች ለሴትም ለወንድም ነው ያዘጋጀነው። ይሄ ነው ልዩነታችን። እኛ እናንተንም ጠርተናል። እናንተ ግን ሴት በሴት ብቻ ብላችሁ
ስታረጉ እኛ ግን ልዩነታችን ዳዕዋ ተብሎ ኡስታዝ ዛሬ ወተጀመራለ እናንተንም አካፍናልና ኢንሻአላህ ይሄ ፕሮግራም እንዲቀጥል እኔ ሰላት ላይ ያለው ላይ ያናግራችሁ ወንድሞች አሉ ፕሊዝ ይሄን ነገር አስቡበት አትሊስት በሁለት ወር ወይ በወር ይሄን ነገር አስቡበት እያሉ ነውና ኢንሻአላህ ቦርዶቹም ኤልያስ አለ ጀማል አለ አብዱል መሊክ ሴቶቹ ሞቶች እዚህ ያላችሁ ዳዕዋ very important እንዲህ አይነት ዳዕዋ እና ኢንሻአላህ እናደርጋለን ዛሬ ያው እነ ኤልያስ እንግዲህ ኢሻውን ታረዝማላችሁ ኢሻ እንግዲህ በሶላት ረዘም አድርጎ ሲሰገድ ነው አለ እና ኢሻውን ኤልያስ ያው እዚህ ጋር የሚዞብራን ሰዓት ኢንሻአላህ ኡስታዝ የዛሬ እንግዳችን እንግዲህ ኡስታዝ አብዱል ፈታህ ሼክ ሙስጠፋ ያው የኡስታዝ አብዱል ፈታህ ሙስጠፋ ብዙዎቻችን እናውቀዋለን ወላሂ ልጅነት ጀምሮ በልጅነት እድሜው ጀምሮ እስካሁን ድረስ እድሜ በዲን ላይ ነው ያለው ሲለፋ ሲደክም ለአይታሞች ያው ለብዙ ነገር ጥረት ያደረገ ወንድም ነው ዛሬ ደግሞ አላህ ብሎ እዚሁ አሜሪካ ድረስ አላህ መጣው እኔ ከዚህ ለኢትዮጵያ ቤተሰብ ለመጠየቅ በሚሄድበት ጊዜ አብሮ አደጌ ነው ጓደኛዬ ነው አንድ ላይም ቀርተናል ሁሌም ይለኛል እናንተ እኛን አታመጡንም ማለት አሜሪካ ለኮንፈረንስ ሌላውን የሰበሰባችሁ ሁሌ እንደዛ ይለኝ ነበር እኛን አታመጡም አሜሪካ እና አጃይብና ዛሬ አላህ በራሱ ተርቲብ ለ10 ቀን ነው የመጣው ባልሰፋት በሚቀጥለው ሳምንት ይሄዳል ባለው አጭር ጊዜ እዚህ ፈረስት ይዝራ والله እሱ ማስተዋወቅ አብዛኞቻችሁ ታውቁታላችሁ ኡስታዝ አብዱል ፈታህ ሙስጠፋ በጣም እየለፋለ እየደከመ ያለው ወንድማችን ነው እዚህ ድረስ አሜሪካ ድረስ መጥቶ ዛሬ ለሱ ፕሮግራም አዘጋጅተናል እዚህ ስለመጣችሁ ጀዛኩሙላሁ ኸይር ያልኩኝ ለዚህ ፕሮግራም ደግሞ እህቶች ኬክ ሻሂ ቡና አላህ እጃችሁን አላህ እንግዲህ ይጠብቅላችሁ አላሁ Subhanahu Wa Ta'ala ባወጣችሁበት ላይ አضعف مضاعف አድርጎ እንደዚህ አይነት ዳዋ ፕሮግራም ቅድም ኡስታዝ ያደረገላችሁ ዱዓ በየሁለት ወራ ወይ በየወራት ኖራለች እንደው ለዱዓው ለብላችሁ እንኳን እና ቀላል ነገር አይደለም ማሻአላህ እህቶቼ ኬክ ያመጣችሁ ሻይ ያደረጋችሁ ይሄን ነገር ሁሉ ያደረጋችሁ ሰዎች አላሁ Subhanahu Wa Ta'ala في ميزان حسناتكم አላህ ያስቀምጥላችሁ አላህ ይጠብቃችሁ ወንድሞችም ደግሞ ማሻአላህ አላህ ይጠብቃችሁ ሁላችሁም ይያልኩኝ ወደ ዛሬው እንግዳችን ወደ ኡስታዝ አብዱል ፈታህ ሼክ ሙስጠፋ ይላለው ኡስታዝ فليتفضل مشكور ان شاء الله بسم الله الرحمن الرحيم ثم الصلاة والسلام على رسول الله الصادق الأمين وعلى آله وصحبه أجمعين ومن اهتدى بسنته إلى يوم الدين أما بعد قدم أستاذ محمد جزاه الله خير سلا عند الناس بطره نتا أقربوال أودوالو حقيقة أحبه في الله معتدل نو إمام يا أستاذ محمد دقون دمس لمسمات بشغولي برد لاي انسقد نبر تحجج وريا አይደለም ያው ምን ሙሐባ ምን ገልጽበትን ቦታ ነው እና አላህ ያቆየው ሐቂቃ የተገነዘበ ይገነዘባል የተጠቀመ ይጠቀማል ባለን ወቅት ላይ ያው ግማሽ ቆራርጣችሁ ሰዓቱን እዛችሁታል ዓለም ዙሪያ የሚያዳምጠኝ ሁሉ ኢንሻአላህ ትንሽ ምናገረውም አላህ በረካ እንዲያደርግ በዚያንያ በዱዓ ጀምራለሁ አላህ ይጥቀመን በመጀመሪያ አንድ ታሊም የሚኖረው ሚዲያ ሲኖር ነው ሚዲያ ያው ዓለም አቀፍ እንዲንቀሳቀስ በማሰብ እንጂ ያለ ሚዲያም ዲን ተተላልፏል በሚዲያም ዲን ተተላልፏል በማዕና ሚዲያም ተተላልፏል ያለ ቀራጭ ሰይድና ዑመር
ሚንበር ላይ ሆነው ያናገሩትንም የነገረን እስላም ነው። አላህ ዓለም ላይ ያሉ ሚዲያዎች በኸይር የሚያዙትን አላህ ያብዛቸው። ወንድሜ ዛኪር ፒስ ቲቪ ነበረው፣ ስንት ሺህ ሰው እያሰለመ ነው የነበረው። አሁን ደግሞ ሃሩን ሚዲያ ይሄን እንቅስቃሴ ፈንድሪዚንግ አለው። እቺን ካርድ $50 ገዝቻለሁ፣ እናንተም ግዙ። እኔ ባልገኝም እንኳን ወቅቱ ስለተጣበበኝ እንጂ ብገኝ ደስ ባለኝ፣ እናንተ ብትገዙ ኸይር ነው ላለው። ለመግዛት ዝግጁ ናችሁ ኢንሻአላህ? አንድ ሰው ላይ ወጥቶ እነዚህ ልጆችን ማይጮሁ ድንጋይ ላይ ይሩጡ፣ እዛው ወደዛ ይሉ። ቢስሚላህ ሐቂቀተን ሌላ ቀን ስመጣ በብዙ ርዕሶች ላይ ለመማማር እንችላለን። አሁን ግን እየሰማኝ ያለው ዓለም ስለሆነ ለዓለም የሚጠቅም ትምህርቶችን በትንሽ ሰዓት ውስጥ ለማስተላለፍ እወዳለሁ። ዳዕዋ አትከስርም። ሰው አልሰማም ቢል ጅን ያመጣል አላህ። አዎ መጥቷል። ነብዩ ሰለላሁ ዐለይሂ ወሰለም ጣይፍ ዳዕዋ ለማድረግ ሲሄዱ ሰው አልሰማም ብሎ ሲቀጠቅጣቸው ሱብሒ ሰላት ላይ ደርሶ ከዘይድ ብን ሳቢት ጋር ከዘይድ ብን ሐሪስ ጋር አብረው ቆመው ሰላት ሱብሒ ደረሰባቸውና ሲሰግዱ ጅኒዎች መጡ። ምን አይነት ጅኒዎች? ከኔ ካንተ የሚሻሉ ጅኒዎች። ቁርአን መስክሮላቸዋል። ቁል ኡሂየ ኢለየ አነሁ እስተመዐ ነፈሩ ሚነል ጂን ፈቃሉ ኢና ሰሚዕና ቁርአናን አጀባ ብሎ አልቆሙም። ዛሬ እኛ ልዩ ዳዕዋ ስንሰማ ፓ እንላለን፣ ከዛ ቆም እንላለን። ጅኒ ግን አንድ ስቴፕ ሁለት ስቴፕ ተራምደዋል። የህዲ ኢለል ሩሽድ አሉ፣ ኢለል ሐቅ። ሁለተኛው ስቴፕ ከመሰከሩ በኋላ አንዳንድ ሌላ እምነት ተከታዮችም ያንተን ሙሐደራህን ወይም ዳዕዋህን ይሰሙና በጣም ይደንቃል ይላሉ፣ ይመሰክራሉ፣ ግን አያምኑ። አንዳንድም ሰው ያንተን ዳዕዋህን በደንብ አድርገው ይሰሙና ፓይሉና ግን አያምኑትም። ከጅኒ አልተሻሉም። ጅኒዎች አልፈዋል። የህዲ ኢለል ሩሽድ አይ ኢለል ሐቅ። በዚህ ብቻም አልቆሙም። ፈአመና ቢህ አምነናልም አሉ። እንደውም ቃል ኪዳን ገቡ። ወለን ንሽሪከ ቢረቢና አሐዳ፣ በጌታችን አናሻርክም ብለው ቃል ገብተው ፈጸሙ። በዚህም አልቆሙም። ወለው ኢላ ቀውሚ ሙንዚሪን፣ ወደ ህዝቦቻቸው ሄደው ማስተማርን አሰራጩ። አንተም ዳዕዋ ሰምተህ በጣም ደስ ካለህ ታምናለህ፣ ትፈጽመዋለህ፣ ትመሰክራለህ፣ ታስተላልፋለህ። ማታስተላልፍ ከሆነ ከጅኒ አትሻልም። ጅኒ እኮ ወደ ህዝቦቻቸው አስተላልፈዋል። ቃሉ ያ ቀውመና፣ አረስሙ መጥቷል እኮ ልዩ ዳዕዋ ሰምተናል ብለው ተናግረዋል። ኢስላም በምንም አይነት ቋንቋ ንያህን አስተካክለ ተናገር እንጂ ኪሳራ የሚባል ነገር የለውም። አልহামዱሊላህ አሁን ፈርስት ሂጅራ ሜሪላንድ ላይ የተገዛው መስጂድ ላይ ይኸው በሴቶችም በኩል ሴቶች አሉ፣ በወንዶችም በኩል ወንዶች አሉ። ሃሩን ሚዲያም ጀዛሁላሁ ኸይር ቤታቸው ቁጭ ብለው ለሚከታተሉትንም ይሄ የተወሰነችዋን ዳዕዋ ለማስተላለፍ ምናልባት ለአለሁ ፈዘኪር ወኢን ፈዘኪር ፈኢነ ዚክራ ተንፈዑ ልሙእሚኒን፣ ለሙእሚን ይጠቅማል የተባለው ለሙእሚን ነው። ለሌላው ጊዜ ማሳለፍ ይመስለዋል። ለሙእሚን ነው። አላህ ከስሶታል። ቲክቶክ ሲያይ ሰዓት አያይም፣ ዳዕዋ ሲያይ ሰዓት ያያል። ፌስቡክ ሲያይ ሰዓት አያይም፣ ዳዕዋ ሲያይ ሰላት ሲገባ ሰዓት ያያል። ገናንን ምክንያቱም እየተጫወተብን ያለው አካል ሌላ አካል ስለሆነ ምናልባት ባለችዋ ሰዓት ላይ ብዙ ነገሮችን ለመናገር ባይቻልም የተወሰኑ ነጥቦችን ኢንሻአላህ አነሳለሁኝ። ከነዚህ መካከል የመጀመሪያው አትለያዩ። ከዚህ ቀደም የነበሩ ሰው አልተለያዩም። ከዚህ ቀደም የነበሩ ሰዎች እስልምናን በሐቂቃ ስለያዙት ነው። ኢስላም ያለ ጥቅም ነው የያዙት። ኢስላም
عجيب يهونا ሃይማኖት ነው መሰረቱ ልዩ ነው سلمان الفارسي كفارس صهيب الرومي كروم عبد الله بن سلام كأيهود سلمان الفارسي كفارس بلال بن رباح كحبشة أجنانيا بلا إله إلا الله قامت لا يتأثروا تنكر رسولهن يا الله سبحانه وتعالى أجزا متى عندنا سويت عند الناس ذات جزء عند الناس مئات عند الناس من السبق وتلالو بحبل الله بالله من قدني أنا والله بحبل الله لا إله إلا الله على شرقنا غرب بكمت وندمهنو اهتنج شمال يالو كموتا غرب يالو سيسما صلاة الجنازة يسجد بتال غايب يسجد بتال غرب يالو كاسنت تسو شمال يالو كسماو يرحمك الله لوان هذا الإسلام إسلامي هنا اسلمنا የአንድነት ነገር አያይዞ ሚመጣው لا اله الا الله ያለው ሁሉ ወንድምህ ነው የሰገደ ሁሉ ወንድምህ ነው የጾመ ሁሉ ወንድምህ ነው አላህን ያወቀ ሁሉ ወንድምህ ነው ሐቅ አለው ሐቅ አለኝ እስላም በሰዎች አይከፋፈልም ራሱ የቻለ ሩል ህግ አለው ራሱን የቻለ ፕሪንሲፕል አለው ያንን ተከትሎ የሄደ አካል ከሆነ ነገ የቂያማ ቀን እነዛ የታሉ ለአላህ ብለው የተዋደዱ ለአላህ ብለው እኮ የተባሉ እነዛ አያሳዝናቸውም ነዝሉ ቢጃደን ያ ሰሃባ አያሳዝናቸውም እንዴ ሱሐይብ الروም ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ለቀው ወደ መዲና ሲሄዱ እሱ ትንሽ ከተቀመጠ በኋላ መዲና ናፈቀውና ነብዩ ያሉበት አገር እቀመጣለሁኝ ብሎ ሀብቱን ሁሉ ሰብስቦ እስከሚሰበስብ ድረስ ዝም ብለውት ጠብቀውት ሁሉም በግመል ጭኖ አሰልፎ የመሬቱንም ሽጦ ንብረቱንም ሽጦ ጠበቁትና የት ነው የምትሄደው አሉት እንደ ዛሬ ቢሊየነር የሆነ ሰው ብዙ ሀብት ያለው ሰው እኔ ነብዩን አፍቀውኝ መዲና ነው የምሄደው አለ አንተ ሀብትህን እኮ ያስፋፋኸው እኮ መካ ላይ ነው ይሄ ሁሉ ሀብት ይዘህማ አትሄድም ከሩም ነው የመጣኸው ነብዩን የምትወድ ከሆነ ይሄን ሀብት ተወውና ሂድ ሲሉት ምንም አላመነታም ያ ሁሉ ሀብቱን ጥሎ የነብዩን ናፍቆት መዲና መጣ ልክ ሲደርስ ነብዩ አዩትና በኺን ማሩከ ረቢሁን ፊል ጀነ ገንዘብህ እኮ ጀነት ላይ የፋፋ ነው አብሽር አሉት ያስ የሚለብሰው ነገር አጥቶ ዙልቢጃደይን ጆንያ ለብሶ እየሮጠ የነበረውን ሰሃባ ያኛውስ የሚያስጠጋዋቱት ሁሉም ሲያገለው ከመልክ መልክ የለው ከገንዘብ ገንዘብ የለው ከዘርዘር የለው ብቻው ተቀምጦ ነብዩ የሁሉ አቃፊ ስለነበሩ ጁለይቢብ እነሱን የሰበሰበ እስልምና ነው ዛሬ እኛ በዘር እየተባላን በመልክ እየተባላን በፊክራ እየተባላን በአስተሳሰብ እየተባላን ትልቁን ለመናድ እንፈልጋለን አንተ ትናዳለህ እንጂ እስላም አይናድም አሉት ሰዎች አሉት ለአላህ ብለው በንጹህ ልብ ዘር ሳይመርጡ እስልምና ብቻ የያዘውን ስለሆነ ስለሚወዱት አሉት ለአላህ ብለው ገንዘብ ያላቸውን ሳይሆን ምስኪኖች ጋር የሚቀርቡ ገንዘብ ቢኖራቸውም ኸይረኞች ጋር የሚቀርቡ አሉት ለኢስላም ልጆች አሉት ባንተ ብቻ ታጥሮ አይቀመጥም አንተ የሆነ ግሩፕ ብቻ ስለድቤ ስለመጣ ጀማዓ አገኘው ስላልኩትን አትችልም አንተ የሆነ ነገር ብቻ ስላደረክና አብረህ ስለመጣ በቃ ጉራ ስላደረክ ኢጎ ስላለ አይደለም እስላም ራሱን ያባራቸው ሰዎች አሉ ራሱ ዞር በሉ አልፈልጋችሁም የሚላቸው ሰዎች አሉ እኛ የምንለካው በእስላም መነጽር እንጂ እስላም በእኛ መነጽር አይለካም በእስላም መነጽር እንቀመጣለን ትክክለኛ ከሆነ እናልፋለን ችግር ካለብን ይጥለናል ይሄ ፊልተር ፔፐር እና ወይንም የማጽጃ እንቅስቃሴ ያለው ሲሩ አላህ ጋር እነዛ አራቱ መዝሃቦች ሲተያዩ ኺላፍ ሲመጣ ሲያመጡ እኮ ምናልባት የሱ ራዕይ ከተሻለ ትክክል ነው ብለው በሐያ ነበር ተከባበር የሚኖሩት ዛሬ እኛ እሱን ተው ዝም በለው አያቅም አንተስ ማነ እሱን ተው ስትል እኮ አንተንም ተው ነው አላህ የሚፈልቅብን ስለዚህ ማሰብ ያለብን የመጀመሪያው ስቴፕ ወደ አንድነት ልንሄድ ካሰብን ዑለማዎችን እናክብራቸው ዑለማዎችን እናክብር ስንል ሶስት አይነት ዑለማ ነው ያለው ዓለም ላይ
አንደኛው ዑለማውል ሂዝቢ ሰው የሚለውን ለሰው ደስ እንዲለው ፈትዋ የሚያገራራ፣ ሁለተኛው ዑለማው ሱልጣ ንጉሳኖች ደስ እንዲላቸው ለነሱ ብሎ ደስ የሚል ፈትዋ የሚያላላ፣ ሶስተኛው ደግሞ ዑለማው ረባኒ ለአላህ ብሎ የሚናገር፣ ለአላህ ብሎ ፈትዋ የሚሰጥ፣ ለአላህ ብሎ ቀጥ አድርጎ ዲኑን የሚያስረክብ የፈለገ ነገር እንኳን ቢመጣ لا يخاف لومة لائم إني رأيت في حياتي الشيخ زين رحمه الله هاي زين مقنن مسكر لا تشو سو من يلنيال ميبال نجر من دو يلم እንደውም ምን ይሉን ነበር ወንድሜን ሳይ ነው ሸክ ዘይን በጣም የሚመጡብኝ አብረን እሳቸው ጋር ዱዓውንም ምርቃቱንም ኪታቡንም አብረን ጎንበስ ብለን እንቀራ ነበር ልጆቼ ይሉን ነበር ልጆቼ ከአላህ ውጪ ምንም እንዳትይዙ ሰማህ ይላሉ ከአላህ ውጪ ያለውን እኮ ተፍተናል ይሉ ነበር ሲወላህ ከአላህ ውጪ ያለውን ተፍተናል መጥፋት ብቻ መሰላችሁ እንዴ አኽም ብለናል ይሉ ነበር እንደው ምንም አልቀረም ብሎ የማስረጃ ዘይቤያቸው እንቅስቃሴያቸውን ያስተምሩን ነበር ዛሬ ወላሂ ለአላህ ብሎ የሚያድር ዑለማ ኮንክ አላህ ራሱ ያግዛሃል ፈትዋ ቁም ነገር ይሆናል ሐቂቀተን አበል አትፈልግም ለአላህ ብለህ ነው የምትፈርደው ለአላህ ብለህ ነው የምታቀርበው አልገባውም ብለው ዝል ትሰጠዋለህ እሱን ወደ ጀሃነም ወርውራ አንተ ጀነት ብቻህን ልትዝናና አትጓጓም ምን ነው በመጣልኝ ብለህ ሰዎችን በፍቅር የምትስብበትን ረባኒ የሆነ ዑለማዎችን እንያዝ ሐቂቃ እንደው ዓለም ላይ ያስቸገሩ የሚኖሩት የኔ ብጤዎች ሶስት አይነት ሰዎች ካሉ ይረበሻል ሶስት አይነት ሰዎች ካሉ አደብ እናርግ አንደኛው فهم የሌለው ዓሊም ሁለተኛው አቅል የሌለው ሀብታም ሶስተኛው ስትራቴጂ የሌለው ዳዒ አብራራዋለሁ فهم የሌለው ዓሊም አቅል የሌለው ሀብታም ስትራቴጂ የሌለው ዳዒ فهم የሌለው ዓሊም ማለት ነገሮችን በጣም አዋቂ ነው ግን የሚረዳበት ነገር እንደው فهم ወቅቱን ጊዜውን ዘመኑን አህዋሉን አጣርቶ የማይመጣ እንደ ምሳሌ የሚነሳው በአንድ ዘመን አንድ ሴት ነዝር ገባች አላህ ልጅ ከሰጠኝ እንደው ክንዱን አንድ ክንድ ሙሉ በሬ አርዳለሁ ብላ ነዝር ገባች አላህ ያንን አሟላላትና ልክ ስትወልድ ነዝር ይሟላልኝ ብላ ሰዎች ላከች ምንድነው ነዝሯ ይሄው እንደዚህ አንድ ክንድ የሚያክል በሬ ፍለጋ ነው የምንዞረው አሉ አረገበያ ዞሩ ደከሙ መጡ ምንድነው ዝም ብላ ቅዣ ነው ዝም ብላ ነው ብሎ ሲያጥላሉ አንድ ትልቅ ሸክ ነበሩ ዓሊም ከአራቱ መዝሐብ አንዱ ይመስሉኛል እስኪ እንደው ምንድነው የነዘረችው እንደዚህ ነው ይሄማ ቀላል ነው አሉ በተወለደው ህፃን ልጅ ለኩና ረዱ አሉ ፈትዋ ማለት እንደዚህ ሶሉሽን የሚፈጥር ዓሊም ያስፈልጋል እንዚያው አካባቢ አንድ ሴትዮ አንድ ሰውዬ ምን ይላል እና ሁላችንም ቤታችን ውስጥ እናጸዳለን ያንተ ቦታ ላይ እንዳያጸዱብህ ትፈልጋለህ በተለይ ጸሐፊ ስትሆን የቤት ሰዎች ሊያጸዱ አንዱን እስክሪብቶ እዛ አንዱን መጽሐፍን እዛ እንዳያደርጉብህ እቺ ቦታ እኔ በቃታለሁ አጸዳለሁ ሌላውን አጽዱ ብለህ የምትነግርበት ጊዜ ይኖራል በዚህ ጊዜ እንደውም ሰውየው ምን አላት እዚህ ጋር ምንም ስራ እንዳሰሩ ብትሰግጂ እፈታሻለሁ ብሎ ነዝር ገባ ቤት እያጸዳች እያለ አንድ እሱ ቦታ ብቻ ባሉ ጥሩ ነበረ መታ ሰላት ደረሰ መታ ስግድ ስታደርግ ጊዜ ሰውየው ደንግጧል እኔ ነግሬያት ትእዛዝን አላከበረችም በቃ ፈታውሽ አለ ይሰውዬ ፈታውሽ ሲል ጊዜ በቃ እንዳያቀርባት ነዝር ገብቷል ዑለማዎች ተጠየቁ ሁሉም በቃ ችግር የለም ትፈታሽ ጊዜ አንድ ትልቅ ዓሊም እስኪ ትጠራቺ ሴት አሉ አንቺ ሰላት ሰግደሻል አው ለምን ሰላት ታከብሪ ምን ሰላት ደረሰብኝ ሰገድኩኝ ያ አላህ ይበልጣል ብዬ ነው እሺ ለመሆኑ እስኪ ፋቲሃ ቅሪ አውራት የራሷን ፋቲሃ ሰባብራ ቀራች አትፈታም አሉ ስፖርትን የሰራች እንጂ ሰላት አይደለም አሉ ሶሉሽን በቃ ዑለማ ማለት ለነገሮች መፍትሄ የሚያመጣ እንጂ ወቅትና ጊዜን ያማከለ ነገሮችን ያልሰጠ ሰው ከሆነ ይጠፋል ለዚህ ቦታ ምንድነው የሚፈልገው ለዚህ ጊዜ ምንድነው የሚፈልገው የሚለውን ነገር ዑለማ ነውና ነገሮችን አገናዝቦ የሚሄድ ረባኒ ዓሊም ሙተበሂር የሆነ ሰው ያስፈልገዋል ሁለተኛው አስቸጋሪ አቅል የሌለው ሀብታም ነው አሉ
አቅል የሌለው ሀብታምን الشيخ محمد جمال አጎናፈር ሲፈስሩት ሲያብራሩልን ማለት ነው ሲያብራሩልን አቅል የሌለው ሀብታም ማለት አሉ አንድ መስጂድ አስጎበኙትና አሉን መስጂዱን አየ ምንጣፉን አየ ሴራሚኩን አየ ሁሉ ነገር አየና ምን ይቸግራቸዋል አለ አንድ ሀብታም መስመር ውስጥ የገባ ሀብታምን ማውራት ሌላው አይደለም ለኺድማ የገባ ሀብታም አግን አቅል የሌለው ከዛ ምን ይሉታል ምን ቸገራችሁ ሲል ጊዜ እኛ የቸገረን ለኡስታዞች መክፈያ ነው የቸገረን እሱን መክፈያ ብትሞላልን ጥሩ ነው ለኡስታዝ ደሞዞች ሲል ጊዜ አይ እኔ ከቤቴ ነይቼ የመጣሁት ምንጣፍ ማንጠፍ ነው ብሎ በዛን ጊዜ በ80 ሺህ ብር ምንጣፍ ላይ 80 ሺህ ምንጣፍ ድርግም አድርጎ የሚለጥፍ አቅል የሌለው ሀብታም የሚያስቸግሩ ገንዘባቸው ለኸይር ያውላሉ ግን የጎደለን ነገር ማያስተካክሉ እስላም ላይ ኺላፍ የሚያነሱ እነሱ ናቸው የቁርአን ቤት ውሃ ስትለው ማብራት ያመጣልሃል ምን ስትለው ኪታብ ስትለው ደብተር ያመጣልሃል በቃ እኔ ብዙ ጊዜ ስለገጠመኝ ነው መስጂድ ስንሰራ ብረት ነይቱ እንጨት ነይቱና አይ እንጨት አንፈልግም እንጨት ይፈርሳል ብረት ነው የምንገዛል አረ እንጨት እኮ የሚይዘው ነው እሱን ይዞ እኮ ነው የሚሰራ ያሉት አይ አይደል የሚቆየው ብረት ነው ይሉሃል የዚህ አቅል የሌለው ሀብታሞች በየቦታው ኸይር እንሰራለን እያሉ በቃ የሚፈልገውን ነገር የማይነኩ ግን መስመር ውስጥ ገብተዋል ዓለም ስለሚያይ ነው የምናገረው በየቦታው ኮሚቴ ሆኖ የሚያስቸግር በየቦታው ነይታለ ብሎ የሚያስቸግር የቸገረውን ነገር የማያስተካክል ሰው ከሆነ ይሄ አቅል የሌለው ሀብታም ስትራቴጂ የሌለው ዳዒ ሶስተኛው አስቸጋሪ ማለጻናት ገብቶ ስለ ጂሃድ ያስተምራል በምን ሊዋጉ በላቂስ ቦታ ማያቅ መቼ እንደሚናገር ማያቅ ምን እንደሚናገር ማያቅ የሆነን አካልን እነዚህ ሶስቶቹ አደብ ሰጥተው ሲሄዱ ኸይር ይመጣል ሌላው ምናልባት በኮሚኒቲ አካባቢ ባንዳንድ ኸይር ስራ አካባቢ ያላችሁ ሰዎች ብዙ ጊዜ ኺላፋት እንቅስቃሴዎች ሊመጡ ይችላል ነገር ግን እኔ አብዛኛው ይሄን የምታዳምጡ ሰዎች አንድ ኸይር ስራ ስትሰራ ሰዎች መተው አስተያየት ሲያቀርቡልህ 5 መመርመሪያ ማሽን ግጠም ቅድም ከበድር ፕሬዝዳንቶች ጋር አብረን ስብሰባ ነበረን እዛ አብረን ይሄን ስናወራ ነበር 5 መመርመሪያ ማሽን ግጠም 5 መመርመሪያ ማሽን ምንድነው ኸይር ስራ እየሰራህ ነው ግን ይቃወሙሃል ሰዎች ይመጡና ሲቃወሙ የመጀመሪያው ነገር ቁጭ ብለህ ሁሉንም በጥላት ማየት የለብህም እኔ አጥፍቼ ነው ይሄን ሐሳብ ያቀረቡት በትክክል አግባብ ሐቅ አልተወጣው የገንዘብ ሐቅ የጊዜ ሐቅ የንብረት ሐቅ የኢስላም ሐቅ አልጠበቅኩኝም ይሄ ሐሳብ የዘነበብኝ ምንድነው ብለህ ራስህን ፈትሽ የመጀመሪያው ሲል በዚህ ውስጥ ከሌለ ሁለተኛ መመርመሪያ ማሽን ስራ አስገባው የመጣውን ሰውዬ ተሞልቶ ነው የመጣው አንዳንድ ተሞልቶ የሚመጡ ሰዎች አሉ ተሞልተው በጣም ቡህታን ጭነው የሚመጡ ሰዎች አሉ ተሞልቶ ይመጣሉ እነዚህ ሰዎች ታዳምጣቸዋለህ ከዛ በኋላ ስታስረዳው አይ ሰዎች ነው እንደዚህ የሚሉት ይላል መሞላቱን ታውቃለህ ሰዎች ነው የሚሉት አይደለም እንደዚህ ካስረዳው በኋላ አፉ በሉኝ ብሎ ይሄዳል ይሄ ብሬኖሽ ይባላል ጠረግ ታረጋዋለህ ሁለተኛው ስቴፕ ሶስተኛው ስቴፕ ምናልባት አንተ የምትሰራው ስራ በጣም ብዙ መስራት እየተቻለ አቅምህ አዳክመህ ሲስተሙ ሁላ ተበላሽቶ ዝርክር ከሆንክ በቃ ይህ ሰውዬ እውነቱን ነው ከኔ በላይ ስራ ሰርቶ አሳይቷል የኔ ስራ አላረካውም ማለት ነው ብለህ ወደ ኸይር ተወግመዋለህ 3 አራተኛው እኔ ካላቦካውት ይጓጉላል የሚሉ ሰዎች አሉ እኔ ካላቦካውት ይጓጉላል እሱ ካልገባበት ስራ አይመስለውም እሱ ካልገባበት ኸይር አይመስለውም እሱ ከሌለበት ዋይ ሚላለ ይሄንን ሰው አታርቀውም ና ስራ ተሰጠዋለህ ና አቅርቦ ወንድምህ ነው ብታቀርበው ኃይልህን ያዳክመሃል ና በለት ስራ ተሰጠዋለህ እሱ ግን እንዳያበላሽ እየጠበቀው እንዳያጓጉለው መጠበቅ አለበት አብረህ ታሳትፈውና እንዳያጓጉለው ችግር እንዳይፈጥር አብረህ ከሱ ጋር ትንቀሳቀሳለህ አምስተኛው ከተፈጥሮ ሐሲድ አለ ሐሲድ ኸይር ስራ ደስ አይለው በቃ ምቀኝነቱ ነው ትገልጸውና ዱዓ ነው የምታረግለት ይሄ የሐሲድ መድኃኒት ከዱዓ በስተቀር መድኃኒት የለው ሶስት ሰዎች በሽታ ህክምና ታገኝላቸውም አንደኛው ፈቅሩን ይማዚጁል ከሰል በጣም ድህነት ነው ግን ስንፍና የተጠናወተው ድህነት በጠዋት አይነሳም ብትረዳውም ያው ነው በሱስ ተጠቅቷል ምንም ብትገፋው እንደ ክሪክ ማይነሳ ሰው ሊገጥም ይችላል ይሄ አታሻሽለው
እታታሻሽለውን በቃ ምን ታረጋዋለህ? ሁለተኛው መረዱን ይቃሪን الحرم እርጅና የተጠጋው በሽታ 120 ዓመት አሮጊት ኦፕሬሽን አታረጋትም፣ ታሳምማለህ፣ አንዳንድ ተላላለህ ምናምን ትላለህ። ሶስተኛው ወዓዳወቱን ይቃሩን الحسد የሚጠላ የሚመቀኝህ ስለጠላህ ብቻ ነው። እንደነዚህ አይነት ነገር ቁርአን ነግሮናል። ላይ ከአሊፍ ላም ጀምሮ ስለ ጀነት፣ ስለ ጀሃነም፣ ስለ ሰው፣ ስለ ኒዕማ ሁሉ ነገረና ታች ላይ ወሚን ሸሪ ሐሲድን ኢዛ ሐሰድ ብለህ በዱዓ ተጠቀማለ። ስለዚህ አንተ ጋር የመጡ ሰዎች የትም ኮሚኒቲ ሐሳብ ሲቀርብልህ ቴስት አድርግና ችግር ካለ አስተካክል፣ ያልገባው ከሆነ አስረዳ። ሚሳተፍ ከፈለገ በሩን ክፈተለት። ከዚያ ውጪ እኔ ካላበቃሁት ይጓጉላል ካለ ደግሞ ና በለው፣ እንዳይጓጉል እየጠበቅከው አስተናግደው። ከዚያ ውጪ ግን እንቅስቃሴው ለህዝብ የሚሆን ከሆነ ግን እየጠበቅክና ዱዓ ያደረክ የምትሄድበትን የኢስላም ህግ ነው የምናየው። ሌላው ወቅቱ ስለሌለ ነካ ማደርገው መጨረሻ ያው ዓለም ላይ ያለን ሰዎች አውሮፓ ውስጥ የምንኖር ሰዎች የተለያየ ዓለም አፍሪካ ዓለም ማነው ልዩ አገር ስካንዲኔቪያን ካንትሪ የተለያየ አካባቢ የምንኖር ሰዎች ሞደርን ነኝ ብለን እንዳታስብ፣ ኢስላም ነው ሞደርን። ይሄ ደግሞ ዝም ብዬ አልናገርም፣ በማስረጃ ነው የምናገረው። ኢስላም ነው ሞደርን። አንድ መጽሐፍ ኢንሻአላህ እያዘጋጀሁት ነው። አንድ ጊዜ ተቀድመሃል የሚል መጽሐፍ እየጻፍኩ ነው። 700 ምናምን ደርሻለሁ። ሼክ መሐመድ ኢብራሂም ምን አሉ? ልጅ 1000 አድርሰው አሉኝ። 700 በነጥብ 1100 ጊዜ ተቀድመሃል የሚል መጽሐፍ አዘጋጅቻለሁ። ተቀድመሃል። ማን የተቀደመው? አውሮፓ። ማን ቀደመ? ነብዩ ሰለላሁ ዐለይሂ ወሰለም። ይሄንን ለምንድን ነው ይሄን ቋንቋ ማነሳው? አውሮፓ ስትኖር በጣም ብዙ አገር ስትሽከረከር ኢስላም ሞደርናይዝ አይደለም ብለህ እንዳታስብ ነቃበል። የመጀመሪያው ነብዩ ሰለላሁ ዐለይሂ ወሰለም ለይለቱል ኢስራ ወልሚዕራጅ የወጡ ቀን የተገኙት ወጥተው ሲመጡ ማድቤት ነው። ለሚስቶቻቸው ምግብ ሲሰሩ ተገኙ። ምንድነው ካልክ ዛሬ እኛ 5-6 ሀገር ብንሄድ ባፍንጫችን ነው የምንናገረው። ሰይዱል ሙርሰሊን ሸፊዑል ሙዝኒቢን ማድቤት ላይ ገብተው ምግብ ይሰሩ ነበር። ጠዋት ስትነሱ አኳፍሬሽን አትርሱ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢዘ ሰይቀዘ ሚን ነውሚ ካነ የብዳ ቢሲዋክ፣ በሲዋክ ይጀምሩ ነበር። ተቀድመሃል። ሂውማን ራይትስ የሰው መብት፣ 2 ሆናችሁ ስትሄዱ 3 ሆናችሁ ስትሄዱ ሁለታችሁ አትሸቋሸቁ፣ ወይንም ቋንቋ እንዳትቀይሩ። ጉራጌ በበዛበት ሌላ ብሔር ከመጣ ቋንቋ አትቀይር፣ ስልጤ በበዛበት ቋንቋ አትቀይር። 3 ሆነ ስትሄድ ኦሮሞ ከሆኑ 2 ከሆኑ በትግሬ አትቀይር፣ ቋንቋ አትቀይር። ፈላይተና ጀዊስናን 2 ሆናችሁ አትሸቋሸቁ። ከዚህ በላይ ሂውማን ራይት አለ? ነጭ ሽንኩርት የበላ ሰው መስጂዳችን አይቀርባሉ ነብዩ። ለምን? እንኳን በንግግሩ በሽታው ሰውን እንዳይነካ አሉ። ከዚህ በላይ ሂውማን ራይት አለ? በይ ከኢክሪማ አጠገብ ስለ አቡ ጀህል መጥፎ አትናገሩ አሉ። ልቡ ቀልቡ ይሰበራል አሉ። ከዚህ በላይ ሂውማን ራይት አለ? ሰው በሌለበት በመጥፎ አታንሱት፣ በኸይር አንሱት። ከሞተ በኋላ ከመዝገቡ ጋር ተገናኝቷል፣ ኸይሩን ተናገሩ። ከዚህ በላይ ሂውማን ራይት አለ? ጀናዛን አታሰቃዩ፣ እንደ ህይወት እንዳለ ያመዋል። ከዚህ በላይ ሂውማን ራይት አለ? በተቀበረ መቃብር ላይ አትቁሙ አትቀመጡ ብሎ ይከለክላል። ከዚህ በላይ ሂውማን ራይት አለ? እስልምናን የቀደመው። ሌላው የህፃናት መብት። ህፃን ልጅ መስጂድ ስር ገባሁኝና ትከሻዬ ላይ ይጫወትብኝ ነበር። ጫወታውን አልጨረሰም እንዴ ብዬ ስጁድን አስረዘምኩለት አሉ። ከዚህ በላይ የህፃን መብት አለ? ችልድረን ራይት አለ? ወካነ ይሰሊሙ ሲቢያን፣ ህፃኖችን ሰላም ይሉ ነበር። እንደውም አንድ ቀን ህፃኖች በሚስሙበት ሰዓት ላይ አንተ የሰው ህፃን ትስማለህ እንዴ? እኔ 9 ነው 10 ልጆች ኖሮኝ እኮ አልሳምኩኝም ሲላቸው ነብዩ ምን አሉት? አማ خلق الله في قلبك الرحمه፣ በልብህ ላይ አላህ ረህመትን አልፈጠረም እንዴ ብለው። ከዚህ በላይ ሂውማን ራይት አለ ወይ? ግቦ። ዛሬ ግቦ ዓለም እየረበሸ ነው። ዓለም ረበሸ። ግቦ ፍትህ ያዛባል። ግቦ ፍትህ ሲያዛባ አዩና አሃ ችግር ነው፣ ስለዚህ ምን እናድርጋው? ተሰበሰቡ። ከተሰበሰቡ በኋላ ምን አሉ? ተቀባይ ስላለ ነው፣ ስለዚህ ተቀባዩ መወንጀል አለበት ብለው ስሙን ቀየሩና ሙስና አሉ። ሙስና ማለት ሰጪውም ተቀባዩም ነው። ነብዩ ቀድመውሃል። አራሺ ወልሙርተሺ ቀድመውሃል ነብዩ። ከዚህ ቀደም ግቦ ሰጪም ተቀባይም የለም አሉ።
አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቤት ገቡና የሚጣፍጥ ምግብ በሉ። ይሄ እንደዚህ አይነት ምግብ እኮ አይሻ በልታ አታውቅም ብለው ሲናገሩ ሰማቸው። ሰውየው ምን ችግር አለ ብሎ በቅጠል ጠቅለልና ሰጣቸው። ቴካዌ ነብዩን የጀመሩት ማንኛውም ሞደርን እንቅስቃሴ ብትፈትሽ ከነብዩ ነው የተቀደመው። ከነብዩ ሌላውን ይኸው አንድ ሰራተኛ የቀጠራችሁ ከአቅም በላይ ስራ እንዳታሰሩት አሉ። ከአቅም በላይ ስራ የምታሰሩት ከሆነ ፈካፊው አግዙት አሉ ነብዩ። ፈረንጆች መጡና ኦቨርታይም ነብዩ ቀድመዋል። ሰበቀል ሙስጠፋ ነብዩ ሰለላሁ ዐለይሂ ወሰለም እንደውም የንግግር ደንብ አንድ ሰው ሲናገር እንዳታቋርጡት ላትቅጥዑል ከላም ከተናገረ በኋላ ተናገሩ አሉ። ፓርላማ የንግግር ደንብ ብለው አቀረቡ። ጨርሰሃል ንግግርን ቀጥል አንተ ሰበቀል ሙስጠፋ ነብዩ ቀድመዋል። እያንዳንዱ ስለ እንስሳ መብት እየሮጠ መጣና ስለ እንስሳ መብት እኔ አያበላኝም አያጠጣኝም ሲላቸው ጊዜ አንተ ምን ነው አላህ Subhanahu Wa Ta'ala እኮ ይቀጣሃል አደብ አድርግ ሲሉት ጊዜ በዚያ ግመል ላይ አንድ ቀን ሳይጫንበት ሞተ። ከዚህ በላይ እንስሳ መብት የሚያስተምር አንዳንዱ ነው የነካውት 1001 ጊዜ የጻፍኩት ነው ያለሁት። እንደውም በተለያዩ ቋንቋ በጃፓን ይሄ ኢስላሚክ ያልደረሳቸው ክልሎች ነብዩ ይሄን ህግ አምጥተዋል ብለን ካላመጣን እኛ ካላስተዋወቅን ካልኖር ነው ሰው ሊያውቀው አልቻለም። ዛሬ ጃፓን ጀርመን ላይ ጤነኛ መሆን ከፈለክ በሳምንት 2 ቀን ለ16 ሰዓት ጾሙ ብሎ ለጥፈዋል። ሰኞና ሐሙስ ነብዩ ቀድመዋል። ጤነኛ መሆን የፈለገ ሰው ሰኞና ሐሙስ ይጾማል። ቆሞ መጠጣት ጉልበት ላይ ያሳሳሃል። ጉልበት አሳስቷል እና ረሱላህ ሰለላሁ ዐለይሂ ወሰለም አንሹር ቢልቂያም እንደነዚህ አይነት ነገሮችን እስላምን ለሌላው ላልደረሰው አካል ለማድረስ እንሮጣለን እንጂ በኺላፋት ውስጥ ገብተን አንታሽ። በኺላፋት ውስጥ ገብተን እኛ ዝም ብለን ከበሮ አንመታም። ያው ብዙ ወደ 1000 ምናምን ለመጥቀስ አስቤ ነበርና ነገር ግን የመጣሁበት ትልቁ ዓላማ የትም ማረሳቸው የቲሞችን ነው። አንድ 5 ደቂቃ ስለነሱ ነው የምናገረው። የቲሞችን፣ ምስኪኖችን፣ ኻድሞች ይሄን ስናገር ምናልባት ንግግራችሁ የምትሰሙኝ ዓለም ዙሪያ ያላችሁ ልጆቻችሁን ፊት ለፊት አድርጋችሁ አዳምጡኝ። ቤት ውስጥ ቁጭ ብላችሁ ማታ ስትገቡ ሮጦ ይመጣል አንተን ሲፈልገን። ትከሻህ ላይ ቁጭልና ጸጉሩን ስታሸው እንቅልፍ ወስዶት ይተኛል። እንደውም መጀመሪያ ቀድመህ ለሚስህ ምንድነው የምትላት? እኔን ሲያይ በደንብ ስለሚጫወት በደንብ አጥግቢውና አብዩና እንደው እኔ ከልክ ሲመጣ ትከሻዬ ላይ ሲቀመጥ እንቅልፍ ስለሚወስደው አብሉት ብለህ ታዛለህ። ከዛ በኋላ እንዲህ ስታሸው ጊዜ ሄዶ ይተኛል። ጠዋት ብድግ ብሎ ሲነሳ ቁርስ ላይ አብሮ ይጫወታል። ምን ይላል? ልትሄድበት አይፈልግም። እዚህ ጋር ይንከባልላል። ቀስ አድርገህ ለስራ ወይም ለጉዳይ ለመምጣት ሸውደኸው ትወጣለህ። ላትመለስ አጀል መጥቶብህ ሲወስድህ በር በተንቋቋ ቁጥር አንተ ትመስለዋለህ። በር በተንቋቋ ቁጥር አንተ ነው የምትመስለው። ያየውን ሁሉ አባቱ ይመስለዋል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የየቲምን ጭንቅላት ዳብሱ አሉ። ማንም ሰው አልዳበሰውም፣ አባቱን ነበር የሚዳብሰው የነበረው። የየቲምን ጭንቅላት ዳብሱ ስላሉ የየቲምን ጭንቅላት መዳበስ ለየት ያለ አጅር ነው ያለው። እዚህ ጋር ሁሉ ቀን እንድታነቡት የምፈልገው ሱረቱል ካህፍ አጂብ ነው። ሱረቱል ካህፍ ላይ የሚያጅባችሁ በሳምንት ቅሩት የተባለው ወደ ሱረቱል ካህፍ ከገባው አልወጣም። ራሱ ካህፍ ነው፣ ራሱ ዋሻ ነው። ሱረቱል ካህፍ ፈላ ነው የሚለው። ወላ ታቀብ ተከልከል ወላ ቱማሪ ወላ ይላል። ወደ 10 ምናምን ትእዛዞች አሉት። ተው የሚል የመጀመሪያ ያለው ግን فمن يرجو لقاء ربه فليعمل عملا صالحا ولا يشرك ولا ተከልከል የሚላቸው ነገሮች አሉ። ولا تطع من اغفلنا قلبه عن ذكرنا ولا الله እዛ ውስጥ ልቀማቸው እዛ ገብተህ ሱረቱል ካህፍ በሳምንት ውስጥ ልብህን እያጠበ ይሄን ተከልከል እያለ ለአንተ ደውል እየሰጠ የሚያመጣውን ነገር ምንድነው ብለህ ቆም ብለህ እንድታይ ነው።
ولا تطيع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا الله ولا تماري عندما تكراك يكتر هيد ولا نو አሁን ዋና የመጣሁት በየቲሞች ጉዳይ ላይ ሶስት አይነት ንግግር አለ فأردت فأردنا فأردت فأردنا فأراد ربك የሚለው አላህ ነው የወሰደው የየቲምን ነገር አላህ ነው የወሰደው አላህ Subhanahu Wa Ta'ala ሳይበላ የሚያበላው ሳይጠጣ የሚያጠጣው ሳይለብስ የሚያለብሰውን አባት ወደ መቃብር ሲወስደው ምንድነው ለማን የተውኩት የሚለውን ጉዳይ የማንንም ገንዘብ አላለም የየቲምን ሐቅ የበላ ሰው እሳት እንደበላ ይቆጠራል ያለው የየቲምን ሐቅ ነው እስላም ቁርአን ያመጣው ተጠንቀቁ ነው የሚለው እንደው እነሱን ገንዘባቸውን ጠብቁላቸው እስከሚያድጉ ድረስ ስትሰጡ እንኳን ምስክር ሰጣችሁ ጠርታችሁ ስጡ ነው የሚለው እስላም ይሄን ያህል ደንብ አክብሮታል አጥሮታል እስላም ይሄ ሁላ ነገር የሚገኘው የቲምን ደሞ ስትኻድም የምታገኘው በረካ አለ والله የቲም ስትኻድም የምታገኘው በረካ አለ አንድ ነገር በየቲም ጉዳይ ላይ እንደው ለሌላው ትምህርት ይሆነዋል አላህ ሪያ ያርግብን በማታ አካባቢ አንድ ልጅ መጣና ኡስታዝ ልብስ አልብሰኝ አለኝ ከታወክ ማለት ስለዋለኝ እዛ አደባባይ ላይ ፎቶውን አይቼዋለሁ አለ ለኢድ ቀን እናለብሳለን ብለን ለጥፈን እየተከሰከሰን ነበር 4 ሰዓት ከምናምን ነው ቤተል አካባቢ ነው ነገ ጠዋት እዛ ነው አልኩት ቤት መጣ ቀደም ብሎ መጥቶ ቁጭ አለ እስኪ ያሳጥቡት አልኩት ታጠበ ልብስ ሰውነቱን ልብስ አዲስ አወጣችና ተስታለብሰው ጊዜ ደስ አለው ቾከለ ቆይ ቁርስን ምን ብላ አልኩት ኡስታዝ ልሂድ አለኝ የት ነው የምትሄደው አለው ለወንድሜ ላሳየው አለኝ والله العظيم ረበሸኝና አለቀሱ ወንድም አይሰጠዋለሁ ቁጭ በላልኩት ከዛ እሱ ቁጭ አልኩና ለሱ አይነት ልብስ አዘጋጅችለት በልቶ والله ሲወጣ ስልክ ጭራለ ኡስታዝ አለችኝ አንድ ሴት ለበይክ 150 ሺህ ብር ልካለው 100 ሺህ ብሩ ለየቲሞች 50 ሺህ ብሩ ላንተ አለች አላቃት አሽሃዱ ቢላህ ቤት ሁላ ይገርማቸዋል እዚያው ይህን ስራ ሰርተን ስነሱ ትወጣ ነው የተደወለው ሱብሃንአላህ ለኔ መኪና ይገዛል ብዬ ነበር በቃ ለሱ ሰዎች ኮሚቴ ጋር አለ ለሱ የሱን ቁጥር ሰጥቻለሁ አልኳት والله እኔ ገዛልህ ነበር መኪና ቀደሙኝ እንዴ ስልካቸውን ስጠኝ ብላ አላቃትም 500 ሺህ ብር አስገባች አንተ የቲም ስትካድም አላህ ይካድማል ይሄ አነስተኛው ነው የነገርኩ በእኔ በጉራ አይደለም አብሽር ካድምና ይሄው ዓለም ላይ የምትሰማኝ ሁሉ ዘመዶች አክስቶች ጓደኞች የቲሞች ይኖራሉ እያቸው ካድማቸው የቲም ያለበት ቤት በረካ አለው የቲም የሚካድምበት ቤት የአላህ ረህመት አለው ደሞ ለትንሽ ቀን ነው ሰፖርት የምትሆናቸው ሰፖርት የምትደግፋቸው በኋላ እኮ ጎበዝ ነው የሚሆኑት የቲም ሆኖ ያደገ እኮ ቁም ነገረኛ ነው ከነብዩ ጀምሮ ነቡኻሪን ያቸው ነትርሚዚን ያቸው ስለነ ኢማም ሻፊዒን ያቸው ትንሽ ካገዝካቸው والله ጎበዝ ነው የሚሆኑት ውጤታቸው ያምራል ጎበዞች ይሆናሉ ስለዚህ በጣም ከብዙ ከሚያስለቅሱኝ የየቲም ስራዎች መካከል ላይ ያለንበት ስለሆነ ጀዛሁላሁ ኸይር እሳቸውን አይተን የጀመርነው ሐጅ መሐመድ አወረጃ ሐቂቀተን ኑሩ ቱርኪም አብረን ህፃን ሆነን ከዛ ነብዩ አያሊም ነበር አጠገባችን የዛን ወቅት ማለት ነው የሰዒድ ቄራም ተለያዩ ጀማው ህፃን ሆነን የቲም ሲረዳና ነበር ያጠቀመን የቲም ሲረዳ ችግረኛ ሲረዳ ደብተር ስንገዛለት ሐቂቃ በትንሽ ስጦታ ሰው ይሆናል ስለዚህ አሁንኛ ማሰብ ያለብን ሁሉ ጊዜ ስለ የቲም የምንጮኸው ምናልባት ማን ያስታውሳቸዋል የሚለውን ነው ማሳሰቢያ ዓለም ላይ ያለ ሁላ መታዳምጠኝ እስላም እርዱ ከማለቱ በፊት ቀስቅሱ ነው ያለው አንዳንድ ሰው ለመቀስቀስ ወደ ሐላም ይሸሻል አንዳንድ ሰው ቀስቀስ ስትለው ወደ ሐላም ይሸሽ አክሲዮን ያደራጃል እቁብ ያደራጃል በሪል ስቴት ያደራጃል የቲም ላይ ኖ ይፈልጋችሁ ብር ልጻችሁ አላደራጅም ብሎ ይሄዳል አላህ ግን የማይቀሰቀሱ ሰዎችን የተናገረበትን ነገር እዚህ ጀሃነም ውስጥ ምን አገባችሁ ምንድነው ያጠጣችሁ ይሄንን ነገር ሲባሉ ወላ ኢነሁ ካነ ላ ዩሚኑ ቢላሂ አልዓዚዝ አልሐሚድ ካለ ወላ ይሁዱ ዐላ ጣዓሚል ምስኪን
ምስኪኖችን አያበሉም ነበር አይቀሰቀሱም ነበር ነው ኢስላም የሚለው መቀስቀሱ ላይ ራሱ ዋላ ነው የቀረነው አንተ በቀሰቀስከው የቲም ይበላል አንተ በቀሰቀስከው ምስኪን ያገኛል አንተ በቀሰቀስከው አዎ ምናልባት ስሙን ስድቡን ፈርተ ሊሆን ይችላል አንተ ኮሚቴ አልሆንም ያልከው አንተ ማን ነብዩ ተሰድበዋል ወታደሮቻቸው ሁለት ድንጋይ ሲያስሉሳቸው ሶስት እያሰሩ አንተ እኮ በትክክል አታድልም አላቸው ነብዩ አንተ እኮ አታድልም በትክክል ከዛ ምን አሉ ኢለም አዕድል አነ فمن ذا الذي يعدل من بعدي እኔ በትክክል ካላደልኩኝ ከኔ በኋላ ማን ነው የሚያድለው ፊታቸው ቀላ ተናደዱ አንዳንድ ሸይጣን ሰዎች ይመጡና ነካ ያረጋዋል ተቆጥተህ ስትናገር ዳይ አይደለም ተረጋጋ ይላል ነብዩም ተቆጥተው ተናግረዋል አደባርክ እኛ ረጋበሉ ከምትል እዛ የሚንቀዘቀዘው ረጋበል በለው ነብዩ ፊታቸው ቀይ ሆነ ተቆጡ فمن ذا الذي يعدل من بعدي ከኔ በኋላ ማን ነው ፍትህ የሚሰራው አሉ ነብዩም አልቀረም ሐሜት ባንተ ከፈን ማንንም አይተኛም ባንተ ላድ ማንንም አይገባም በዛ ጨለማ ቤት ባንተ ሲራጥ ማንንም አያልፍ ስለዚህ እንደው የምናገረው ፈዳኢሉ ሲገባን ነው በመጨረሻ የምናገረው የቲምን የኻደመ ሰው ምስኪንን ያበላ ሰው ደሃን የረዳ ሰው ሽልማት አለው ሽልማቱ እናገርና ወይ በዱዓ ዘጋለሁ ሽልማቱ ምንድነው ካልን ምግብ የሚያበላ ሰው አላህ Subhanahu Wa Ta'ala ሽልማቱን ደርድሮ ነገረን ነጥሎ ምንም ነገር ሳይጨምር ይገርመኛል ያ ሱረቱል ኢንሳን ላይ ስለ ምግብ የሚያበሉ ሰዎች መደዳው የነገረን ነገር አለ ويطعمون الطعام على حبه مسكينا ويتيما واسيرا انما نطعمكم لوجه الله لا نريد منكم جزاء ولا شكورا انا نخاف من ربنا يوما عبوسا قمطريرا فوقاهم الله شر ذلك اليوم ولقاهم ندرة وسرورا وجزاهم بما صبروا جنة وحريرا ستابلاو دكام ستالبسو دكام ستسطو دكام سمعوت اللهال ይሄን ሁላ አስበ አንድ ልጅ ይገርመኛል ደቡብ አፍሪካን የሚኖረው ይሄን ሊሰማ ይችላል ደቡብ አፍሪካን የሚኖረው ሳር ቤት አካባቢ ቤት ገዛና ለወንድሙ ጠራና የቲሞች ጋር ቤት አብላልኝ ምግብ አለው እኔን ቤተል መስጊድ አገኘኝና ኡስታዝ የቲሞችን በደንብ አርጋ አብላልኝ ብሎኛል ስንት ብር ይፈጃል እኛ ጋር 200 የቲም ምስኪን ነው ያለው የነየተውን ያህል በሬም ገዝቶ ይምጣ ዱቄትም ዘይቱም ሩዝም ገዝቶ መጥቶዛው ያብላቸው ችግር የለም አልኩት እኔ በቃ ኢንሻአላህ 100 ሺህ ብር ለይቷል ግን መጀመሪያ ዘመዶችን ሰብስቦ አበላቸው ወይ ዘመዶቹ ስለተረሂሞቹ እሱ ጋር ያሉ ችግሮች ሰብስቦ አብልቷቸው አሉ ያልኩት አው በጣም ሰብስቦ አብልቷቸዋል ለምን አይደግምላቸውም አልኩት ፈላበት ወይ ይላሉ ከደገመላቸው ፈላበት ወይ ይላሉ እንደዛ አለኝ እኮ አይገርምህም والله العظيم شوف እንደዚህ የሚሉ ሰዎች አሉ ሰደቃ እየሰጣቸው ፈላበት የሚሉ አሉ ሚሉ እኮ አሉ እኮ جزاء بما صبروا አለ جزاء بما صبروا جنة وحريرا አዛን እናቆምና እንቀጥላለን ነግሮኝ ነው ትንሽ ደቂቃ ነው አዛን ካለ በኋላ ወደ ንያ ነው የምንገባው ያው ንያው ላይ አልহামዱሊላህ ጥሩ አግኝተናል ለየቲሞች ነግራችኋለሁኝ ስፖንሰር የሚሆናቸው እሱን እናስተላልፍና ያመቻቹ ቀን የምታደርጉት ነው የሚሆነው እሱን እንዘጋለን ትንሽ ደቂቃ መሸበታል ምንም ባይጨመር ኢቃማን ቢይዝልኝ አሰኝተን አብሮ መስገድ ይሻላል ከብዙ ጀማ የመጣ ነው የኔ ዳዋይትም አያጡትም አዎ አንድ አምስት ደቂቃ ሳብ ቢያረጉት ከዛ እሱም ብናይ ጥሩ ነው ከርቀት የመጡ ስቴት ከብዙ ስቴት የመጡ አሉ ያው ስቴት ገብተናል ትንሽ ከብዙ አቅጣጫ የመጡ አሉ ደማን ቆልቶ ባህል ያኛል
እሺ ያው ኢንሻአላህ ሽልማቱን አላህ Subhanahu Wa Ta'ala ከፍ ያለ ምንጣፍ ላይ አለል አራይክ ينظرون ከፍ ያለ ምንጣፍ እንደሚቀመጡ ተስኒም እንደሚጠጡ ዘንጀቢል እንደሚጠጡ ልብስም ደግሞ እንደሚለብሱ አሊሁም ሲያቡ ሱንዱስን ወይስተብረቂን ወፍራም ሐር ቀጭን ሐር የሚለብሱት የቲም የሚያበሉ ምስኪን የሚያበሉ ሰዎች መሆናቸውን አላህ ገልጾልናል። እዚህ በመጣውበት በ10 ቀን ውስጥ ጀማዓ ላይ ብዙ አንዳንድ ኸይራቶች አግኝተናል። በእነ ኡስታዝ መብሩክ አንድ ሰርክል ጀማዓ አላቸው። በዛ ጀማዓ ላይ ወደ 25 የቲሞችን በወር $40 የነየቱበት ጀማዓ አለ። ተመልከቱት $40 አመታዊ $480 ነው የሚሆነው 72000 ብር ነው የሚሆነው። ይሄንን ያን አድርገናል። በቀደም ደግሞ እዚሁ መስጊድ ላይ ወደ 20 አስነይተናል መዝግበናል 1200 ምስኪንና የቲም ነው ያለው። ወደ 700 ደግሞ የቲምና ችግረኛ ነው ያለው። የዚህ አመት እቅዳችን ወደ 300 ሰው ብናገኝላቸው ብለን ነው። ሌላውንም እንዲያያያዝን ከሄድን በኋላ ወቅፍ የጀመርነው አለ። ሁለተኛ ሰው አንጠይቅም። ህንጻ ገዝተን የዛ ገቢ ለዛ ይሆናል የሚለውን ደግሞ የሄድንበት መንገዶች ደግሞ አሉ። እሱም የተሳካ ነው። መስጊድ እየገነባን ነው። በዚህ በኩል ስንገነባ አሸዋ ሲሚንቶ ጠጠር ስንገነባ እዚህ ደግሞ ራበኝ እያለ የሚመጣ አለ። ወላሂ መፈናፈኛ ያጣንበት አለ። የጀመረው ትልቅ ፕሮጀክት አለ። በዚህ በኩል ደግሞ ራበኝ ይላል። የሆነ በላ እንዳይመጣብን በማሰብ አብሮ ያኛውም እየበላ ይሄም እየተገነባ የሚሄድበትን ስትራቴጂ ነው የቀደንትን ያለው። የማቃለል ስራ ነው። ይሄ ኒዕማ ነው። የማቃለል ስራ አንድ ሰው ሲይዝልህ አንድ ሰው አንተ ወደ ትላልቅ መሽሩዖች ትሄዳለህ የሚለውን ነገር ነው። እዚሁ እያለን እስኪ ለአንድ የቲም ያው 480 $500 እንደዛ አካባቢ የአመት እኔ ነይታለሁ የሚለውን እጃችሁን ብታነሱ እና ከዛ በኋላ ቆጥረን ስልክና ምናምን ሰተን ብንለያይ ብለን ነው። ሰዓቱ የለም። በአለም ዙሪያ ያላችሁም በዚህ ጉዳይ እንድታግዙን። ለምስኪኖች መሬት አለኝ፣ እንደዚሁም ደግሞ ንብረት አለኝ። ብዙ ሰዎች ወርቃቸውን እየሰጡን ነው። ወርቅ አንድ ሴት እንደዚህ ፍኝ ወርቅ ሰጠችን። ስናስመዝነው 1,300,000 ብር ሆነ። ሱብሃንአላህ። እንደነዚህ አይነት ሰብስበንላቸው ለወቅፍ መሬት ገዝተን እናሳያለን ብለን ተነስተናል። ይሳካል ዱዓ ካረጋችሁልን። አንዳንድ ሰው ለብቻው 1 ቢሊዮን 300 ሚሊዮን 400 ሚሊዮን ፋብሪካ ይገዛል። ምንም አይመስልም። ለመስጊድ ይሄን ያህል ብር ወጣ ሲባል ሱካራትን ከፍ የሚል ሰዎች አለን። የአኺራ አለማመን ነው። አኺራ አለማመን ነው። ሐቂቀተን ስትገምተው የተነየተ ብር ስትነግረው ተነየተ እንዲደነግጡ ሰዎችም አሉ። ቀስ አድርገህ የምትነግረውም አለ። ቀስ አድርገህ የምትነግረው አረጋግተህ የምትነግረው አለ። በጣም ትርምስምስ የወጣ ሰው አለ። ሱብሃንአላህ ጂቢ ይለያያል። እና እንደዛው ታስተናግደዋለህ። ይሄ ሱነት አላህ ነው። እንደ ኢማኑ ልክ ነው ይሄን ነገር ስታረግ። ስለዚህ እስኪ አንድ የቲም ሁለት የቲም የምትለዋን ነገር ሞልተን በዱዓ ብንዘጋው ኸይር ነው ብያለሁኝ። እጃችሁን ብታነሱ አንድ ወንድሜ ይሄ እንትና ቅረጽልኝም እንደዚሁም አንዳቸው ደግሞ ስልክ ያዙልኝ። በኋላ ወደ እንትን መጣለን። ኡስታዝ መሐመድ ሁሴን የአመት ያው አንድ የቲም ይዛል ብሏል። አላህ ይቀበለው። አንድ ጉድ አረ ቆይ እሺ አብዱራሂም የራሱ ሀጃ አለበት። ሃሩን ሚዲያ ሐቂቀተን በጣም ብዙ አግዛችሁ ነበረ። እንደው በጣም ብዙ ነገር ወላሂ ከጎንህ ቆም ነበር። አሁንም በፈለከው ሰዓት ሚዲያው ክፍት ነው አንተ ለምትሰራው ብሏል። የሱ ሚዲያ የቲሞች ይበላሉ፣ ምስኪኖች ይረዳሉ፣ ቁርአን ይቀራል፣ ዑለማ ይखाደማል፣ የኢስላም የተበደለን ጮት ያሰማበታል። ሱብሃንአላህ አጅሩ አላህ ፊት እንደው ኢኽላሱ ብቻ አላህ ይስጠኝ እንጂ ምን ያህል እንደው ቢስሚላህ አልሐምዱ አላህ ኸይር አላህ ይወፍቀህ። አሚን በል። ኸይር አላህ ይወፍቀህ። ጥሩ የሚዘገብ አላህ ያርግልህ። ኺላፍ ያምጣልህ። ተገደሉ ሞቱ ሳይሆን ቢስሚላህ ሩህ ተዘራ ሐፊዘል ቁርአን አኺር ተሰብ የሚባል ነገር አላህ አድርግልህ። اللهم صل ስንት ሰው አገኘን? ኡስታዝ መሐመድ ደጉ፣ ኡስታዝ መሐመድ ባኮ ቀደም ቁርአን ሲቀራው እኮ ሌላ ዓለም ወስዶን ነበር። ጀዛሁላሁ ኸይር ወላሂ። እንደው አሁንም አንድ የቲም አሳድጋለሁኝ ብሏል። በነገራችን ላይ ያንዳንዱ የምትመዘግቡት የቲም እመርጥላችሁና ፎቶግራፍ አንድ የኡስታዝ መሐመድ ደጉ የሚያሳድገው ይሄው አባትህ ነው እያልኩት ያው አባት ማለት የዚህ እንደ ልጄ የሚል ነው ፎርሙ ራሱ እንደ ልጄ ነው የሚለው እንጂ ልጄ አላለም።
ጥንቃቄ አድርገናል። ሸሪዓ ኢቃመቱል ሁጃ እንዳይቆሙብን እንደ ልጄ ይላል። እንደ ልጄ እንደው በህይወቴ እስካለው ድረስ ነው። ምናልባት አሁን ለመነኝት የፈራችሁ ሰዎች ስራ ቢበላሽብኝ እንዴት ሆናለሁ ትደውሉና ሌላ ሪስፖንሰር ፈልግ ነው የምትሉት። ሌላ ሪስፖንሰር ፈልጉ ትሉናላችሁ። ችግር የለም ነይቱና ማለት ነው። ፎርም ስለለቀብን ነው። አብዱራሂም አንድ ወንድሜ አንድ ኡስታዝ መሐመድ ሁሴን የሱ ተማሪ ነው። አላሁ አክበር። ኡስታዝ መሐመድ ሁሴን አንድ አላህ ይቀበልህ። ብልጫ ኑሪ አንድ አላህ ይቀበልህ። አዎ ወንድሜ ቃድር አብዱልቃድር አብዱልቀስኪ አብዱልቃድር ቀድሩማ አወሊያ አብረን የምንማር ጓደኛዬ በጣም የምወደው አወሊያ አብረን ነበር። ዲክሽነሪ እንለው ነበር። በጣም አፍዞት ዲክሽነሪውን ሙሉውን ማንኛውም ቃል ጠይቁት ይነግራቸዋል። በጣም የምንወደው ነበር። ዲክሽነሪ ቁርአን ቢያፍዝ ይሻል ነበር። ኸይ ወላሂ የቁርአን ቃሙስ ምታፍዝ አላህ ያርግህ። ማሻአላህ አላህ ይቀበል። አኺ ሴቶች ጋር መጣለው ተዘጋጁ። ቆይ ወንዶች እሺ ቶሎ እንበልና 5 ደቂቃ ይሰጠን። አላሁ አክበር። ጀማል አላህ ይቀበለው። እኔ እንድመጣ 2 ጊዜ ደብዳቤ ጽፎልኛል እዚህ። አላህ ይቀበለው አኺ አላህ ይቀበልህ። ጀማል አንድ ገባለሁ ብሏል። ዱንያ አኺራ አላህ ያሳምርለት። ሌላስ? አዎ ጀማል ካይሮ የእንትና ወንድም የጀማል የካሚል ንስር ወንድም ጀዛሁላሁ ኸይር አንድ ነይቷል። አላህ ይቀበልህ። ይሄ ወንድም ማን ስምህ? አቡበከር አላህ ይቀበልህ። አላህ ይቀበልህ። ቅድም አንድ ልጅ ይገርማል ነየተና ወዲያውንም ኤቲኤም ጋር ገባ። ምን ይላል? ሸይጣን ስለሚያስቸግረኝ ካሁኑ ይሰደዋልና አወጣና ሰጠኝ። ስለዚህ የነየታችሁ ሰዎች ካላችሁ ያ ሸይጣን ሳይመጣባችሁ። ሌላስ? እዚህ ጨረስኩኝ መሰለኝ። ስንት ሰው ደረስኩ ወንድሜ? መዘገባችሁ ሴቶች? 10 ሞልተሃል። ይኸው እዚህ ሱልጣን አንድ ሰው እዚህ ከኡስታዝ መሐመድ ባኮጎን ጀማል ሱልጣን ያዘልኝ። ሱልጣን ኸይረኛ ነው፣ ይመጣል እኔ ጋር ይዘይራል። ሴቶች አላችሁ? በጣም ጥሩ። መደራጀት ለኸይር ስራ ጥሩ ነው። ለአራት አንድም 10 ዶላር ብትልኩለት ለሁለትም እያላችሁ አንድ ሰው ተነሳችሁ ብትመዘገቡ ተነሱና መዝግቡ። አንቺ ለብቻሽ 3 የቲም 3 ልጆች አንድ ሰው 3 ልጆች እሷ ብቻዋን 3 ሰው። ሰሚራ ሀጂ አሊ እሺ አላህ ይቀበልሽ። ሴቶች አንድ ሴት 3 ሰው ሸፍናለሁ ብላለች። ሜሪላንድ ረህመት ወረደ። ሜሪላንድ ላይ ረህመት ወርዷል። ነስሩ አወል ያዙልኝ በዱዓ ኡስታዝ መሐመድ ባኮና መብሩክ። ሶስት የነየተችዋ ልጅ ዱዓ አለብኝ ብላለች። እስኪ እጃችሁን አንሱ። ቢስሚላህ አልሐምዱሊላህ ሰለላሁ ዐለይሂ ወሰለም። አላህ ያሳካላት፣ አላህ ያሳካልሽ። ጉዳይሽ ምንድነው ብዬ አልጠይቅሽም። አላህ ያሳካልሽ። በጣም እናት ናቸው። ሀጅ ዑምራ መሄድ የተለጠፈውን አዩና ቢሮ መጡ። እኔ ጋ ሀጃ አለኝ ዱዓ እንድታደርግልኝ ነው የመጣሁት አሉኝ። ምንድነው ሀጃዎት አልኳቸው። እሱ ያውቀዋል አሉ። ጉድ ከዚህ ሴትዬ የበለጠ ተውሂድ ያለው አለ? እሱ ያውቀዋል አለች። ለኛ ያልነገርሽን ሀጃ አላህ ይፈጽምልሽ፣ አላህ ያውጣልሽ፣ አላህ ይፈጽምልሽ። 3 የቲም ነይተሻል። 3ቱም ቤትሽ ኑር ይሁን፣ ዱንያ ቀብር አኺራ። አላህ ሀጃሽ አላህ ያውጣልሽ። ከዚህ ከ3ቱ ያልፍም ሀጃ አብሽሪ። ወይ ዱንያ ነው ወይ ቀብር ነው ወይ አኺራ ነው አናውቅም። አላህ ይፈርጅሽ። اللهم صل ጨረስ። ስንት ሰው ደረስን ሴቶች?
እዛ ጋር አንድ ሴት ብላለች ለምን አትመዘግቡም እኔ ሴቶች ጋር አልገባም ነቃ በሉ ሴቶች ጋር አሁን በዱዓ ሊዘጋው ነው ሰዓት የኡስታዝ መሐመድ ባኮን ድምጽ መስዋዕት ስለሚናፍቀን ወላሂ ጥሩ ዘግተን እንሄዳለን ዓለም ላይ ያላችሁ ሰዎች ሁላ ለመነየት ያሰባችሁ ደውሉና አናግሩን እዚህ አካባቢ ሜሪላንድ ላይ በሴቶች በኩል ህክመት በወንዶች በኩል ደግሞ ወንድሜ መብሩክና እንደዚሁም ኤልያስ እና አንድ ማን ነው ናስር የሚባል በጣም ወደ 10 ምናምን ያሰኘተልኝ እሱ ነው እየሄደ ዘመዶችን እየደወለ ቆይ በአንድ ስልክ ቁጭ ብሎ አኺራ አለ ሲላችሁ አብሽሩ እያሉ 10 ምናምን ሲያሰኘተው እሱ ነው ናስር የሚባል ወንድማችን አለና እነዚህን አሁን እኮ ስራ አቃለላችሁልኝ ዱዓ ነው ማድረግላችሁ ለየቲሞች አያይዝና ወደ ግንባታዬ ነው የሚሄደው والله በወጣው ቁጥር ውስጥ ያዝናል ያ ስለሆነ ደስ ነው ያለኝ ኢንሻአላህ በጣም ደስ ብሎናል ሪፖርት ንገረን ጀማልና ወለታችሁ የሚነሳ ስልክ ደግሞ ጻፉ የሚነሳ ስልክ ጻፉ አደራ የሚነሳ ስልክ እሺ አንዱ የሆነ መስጊድ 1 ሚሊዮን ብር ነው ሲደወልለት መርቀኛ ነበር አላችሁ ለዚህ የገጠመን ጊዜም አለ ለኔ እንዲያይገጥም ተበርች ሰላም ለኔ እንደዚህ አይገጥመኝ የሆነ ኮይ ስንደውልለት መርቀኛ ነበር እኮ በንያ ነው እኮ እንደዚህ ኮሚቴ የሚያዛባ ንያ እንደዛ እንዳትሆኑ ሴቶች ሪፖርት 18 በአጠቃላይ 18 ሰዎች ማሻአላህ ከዚህ 17 ሰው በጣም ጥሩ ወንዶች الله أكبر أزينه أزينه
1 hour ነው 1 hour በየቀኑ ነው አልሐምዱሊላህ መሰባሰቢያችን አግኝተናል ተብለን ነው ለሰው አላህ ነው ማለት አይደል ግን የመጣ ጊዜ በማለት ነው የሚለው የመጣ ጊዜ ነው ዛሬ ደግሞ ዳዕዋ ፕሮግራም እንዲተደወለ ወንድሞች ይነግሩናል ሰማው እኮ ማማችን መሪያችን ነው ዛሁላህ ከ alhamdulillah በዛው ኮሚኒቲነት የተወሰነ እንደ ጀማዓ ጀማዓ ብዙ ከይሰሩ ነው ያን ማለት ይሄ ቦታ ነው ስታሽን አንድ ለአንድነት ማለት ሰው ነው ምን ጀመረ አንድ ሆነ ሲታይ ስለዚህ ለማለት ነው አማን ነው ይሄን ቦታ ማለት አላህ ይሞላልና ለሞታ ከሚያል ይሄን ፕሮግራም ሲኖር የምንሳተፍ ዳዕዋ ላይ ኢንሻአላህ በኮሚኒቲው ማለት ነው ፕሮግራም ነው አንዳንድ ኢንሻአላህ ስለዚህ ወላሂ ያስባል ያመጣ የአላህ ዘንድ ተመልሰው ይላልና ኖቨምበር 15 የአቡበከር መሐመድ የሃሩንያ ኢንሻአላህ ለዚህ ሳትፈልጉ ሚዲያዎች ያስፈልጋሉ ወደ ኢንሻአላህ ተፈ ስለዚህ አማና ያልኩት ዛሬ ባጭሩ አማና ነው ስለዚህ ትንሽ ነገር ነው ጀማዓ ወጣቶች ታውቃላችሁ እንደሚታወቀው ጀማዓ ማለት ቢስሚላህ በኋላ ላይ ስንወጣ 17ታችሁንም አንዳንድ ፎቶ እዚህ ጋር እንነሳለን ለምን እዛ ሲሄድ ልጅ የሚመርጥላችሁም አብሮ ከኔ ፎቶ ጋር ያያይዝላችኋል አንድ የልጅ ጥሩ ፎቶ ያነሳል 17ቱም ማለት ነው አንድ ሰው እየመጣ እንነሳና አብሮ ይላክላችኋል የማን ልጅ እንደሆነ ቢስሚላህ አልሐምዱሊላህ ሰላም አለይኩም ሰለላሁ ዐለይሂ ወሰለም እስከዛሬ እንዳለፋናችሁ ወይ እንዳቆየናችሁ ከቀጣይ ፕሮግራሞች ላይ እንደማይቆይ ኢንሻአላህ ተስፋ ይኖርናል ማለት ባለፈው ፒክኒኩ ላይ ቃል ተግባብተናል ባይኖሩ ወይ ምናምን ያን ተገናኝተን ዳዕዋው ማይኖር ታይቶ ይባላል ወረካው ከቀጣይ ኢንሻአላህ እንኳን በየወሩ አይደለም ነበር ግን ሰፊራ ስናረግ ያ ሴቶቹ በየወሩ አሉ እነሱ ካሉ ወንዱ እኮ አይጠየቅም የግድ ትመጣለህ መንገዱ ስለሚታወቅ በረካው ነው ለማንኛውም ኢንሻአላህ በወር በሁለት ወር የየራሳችንን ምንድነው የሚያስፈልጉን የሚሉትን ነጥቦች እያነሳን ከኢስላም አንፃር ምን ያስፈልጋል የሚለውን እይታ እንድናይ ነው ሄዶ አንድ ተብሎ ወደ ላይ ይኬዳል ወላሂ መታየታችን በጣም ደስ ይለኛል ደግሞ ምን ሰማው ሌላ ነገር አይሆንም ቃል አላህ ቃል ረሱላህ ነው
የአላህና የመልእክተኛውን ትምህርት ነው ልንማረው እና ቀልባችሁ ዛሬ አሁን እንደው እንዴት ነው ቀልባችሁ ሴቶቹ ጋር ከሴቶቹ ጀምር እንዴት ነው ደስ አላላችሁም ጥሩ ነው ያላችሁት አይደል ኢንሻአላህ ደግሞ የሚመቻችሁን ነገር እያመጣል ወሬ የበለጠ ደስ እንዲላችሁ እናረጋለን ለማንኛውም ዛሬ ኡስታዝ አብዱል ፈታህም ስላለ ነው በጣም ያረዘም ነው ያው እንግዳም ነው ጅስ ደግሞ በወር አንዴ በሁለት ወር አንዴ ቆየት ማለቱ ብዙ እንትን የለውም ነገ አማም አላህ ፊት ምስክር እንዲሆንልን ነው በመሰረቱ ለዲን ተብሎ ሰው ለይቶ ሲመጣ ክፍት ሰዓቱን ጠብቆ መሆን አልነበረበትም ከመደበኛው ስራ በፊት የአኺራውን ጉዳይ ነበር ማስቀደም ያለበትና ቀዳሜ ቀን ብዙ ጊዜ ሌላ የተለያዩ ፕሮግራሞች ይኖራሉ ኢንሻአላህ ቀኑ እየተስተካከለ ፕሊስ እንደው በአላህ ተጠይቃችሁ እየመጣችሁ አዳምጡ ኢንሻአላህ አላህን አትወዱ እስቲ አላህን የማይወድ ነቢይን የማይወድ ታዲያ የምትወዱትን እኮ የአላህን የታላቁን የአላህን ቃልና የነቢ መሐመድን ነው ሰለላሁ ዐለይሂ ወሰለም ምን ሰማ አብዱል ፈታህን ስለ ነቢ ብዙ ባህሪያቶች ሲነግረን የምናውቀው ቢሆን ወደ ኋላ መለስ ብለን ስናስበው ምን ያህል የተሟላ ዲን እንዳለን እንትን ይላልና እኔ ማረዘምኩት መሰል ባረከላሁ ፊክ በዚህ አጋጣሚ ወንድሜ መብሩክ ወላሂ ጥሩ ወንድም ምን ያለን አላህ ኸይር ይስጠው ዱዓ አድርጉለት አንዳንድ ሰዎችን ፊታቸውን ባናመሰግንም ያው አብዱል ፈታህ ነው ብዙም ተወቃችን የአዲስ አበባ ሸኾ ጀሌ ከገባው ከ90 ኦልሞስት 27 አመት አካባቢ ነው የዛኔ እንኳን ሽበት እንኳን ጸጉርም ጺምም የለንም ሁለታችንም እንግዲህ በዚሁ በየቲም ስራ ላይ ሸበተ አላህ እንደው ነብይ መሐመድ አና ወካፊል ወቲም ካሃተኒ ፊል ጀና እንደዚህ ነን አሉ ነገ የውመል ቂያማ ጀነት ውስጥ አንዲያ አድርጎ ነብይ መሐመድ አላህ ከነብይ ጎን የሚቆም አላህ ያድርገው እንደው ነብይ የቲሞችን በመንከባከብ ይገኛል ያሉትን አጅር አላህ የሚሰጠው ያድርገው እንደው አላህ እሱ ፊት በሚቆሙበት ሰዓት አያሳፍረው አቡ የቲሞቹ ተደስተውበት አላህም ነብዩም ተደስተውበት የለም ያንተ ክፍያማ ቃል በተገባለህ መሰረት እዚሁ ከጎኔ ነው ይበሉት ነብይ ሰለላሁ ዐለይሂ ወሰለም የነብይን ሸፋዓ ከሚያገኙት ውስጥ አላህ አድርገው አላህ የሱን ጉዳይ ደግሞ አላህ ራሱ ይቆምለት እሱ ለሌሎች ለየቲሞች አይደለም ለባለቤቱም ዱዓ አድርጉላት በጣም ኸይረኛ ነች ሲያም መሐመድ ብዙ ሰው ነው ዛፈራን ተባረክ ሙስና ለባለቤቴም ዱዓ አድርጉላት ይላልና እንግዲህ እሱ ተመሰከረ በቂ ነው አላህ ሷሊህ እንዳደረገ ያቆያቸው አላህ እንደው ሷሊህ ሆኑ ዝርያዎችንም አላህ ይስጣቸው እንደው በፍቅር በመሐባ እንዲሁ እንደተመሰካከራችሁ እንደው እዛው አላህ ጋር የምትገናኙ አላህ ያድርጋችሁ ይሄን ፕሮግራም ለማዘጋጀትም የመጣችሁ እህቶቻችን አላችሁ መቼም እዚህ ፈርስ ጅራ ኮሚኒቲ ላይ ሴቶቹ የሚሰሩት ሐቂቃ በጣም እንደው የሴቶቹን ጥንካሬ ወንዶቹ ቢኖረን ብዙ ነገር እንሰራ ነበረ አላህ ስራችሁን في ميزان حسناتكم ያድርግላችሁ ነገ የውመል ቂያማ የምትደሰቱበት ያርጋችሁ እንደው በልጆቻችሁ ተደሰቱ አሚን በሉ አላህ በልጆቻችን ያስደስተን በልጆቻችን አንገት ምንደፋ አያድርገን ይሄን ሁሉ ነገር እንድንሰራ ብቻ የተባበራችሁ በሙሉ ኸይር ጀዛችሁን ይክፈላችሁ ከቦርዱ ጀምሮ ያው ስለ ሃሩን ሚዲያ ብዙ መናገር በሌላ ጊዜ ብናገር ይሻላል በደከመ መንፈስም በትኩስ ኃይል እኔ አዲስ አበባ ሄጄ እዛ ቢሮ ሳይ ወጣቶችን ሳይ ወላሂም ባይመጣል ያቃሉ እዛ እንዴት የሚያማምሩ ልጆች አሉ መሰላችሁ ከፍያ የላቸው ምን የላቸው ቀላል ቁጥር ያላቸው እያንዳንዷን ነገር እየተከታተሉ የሚያስተላልፉ ገና ወጣቶች በቃ የከተማ ልጆች ግን ፍላጎታቸውን ትተው እነሱን ሳይ እንደው ሃሩን ሚዲያን ሞር መደገፍ እንዳለብን የበለጠ ገባኝና ኢንሻአላህ የተሻለ ስራ አላህ የሚሰራ ያድርገው ሄዶ ሁላችንንም እንደው ስራችንን በወር የሚቀር አላህ ያድርገው እንደው ነገ ለየውም ቂያማ እንደው ቤተሰብም ልጅም ሀብትም ምንም የማይጠቅምበት ቀን አለ ይላል ቁርአኑ ለዛን ቀን አላህ ያድርግልን እንደው አላህ ስራችንን ይቀበለን ወንጀላችንን ይማረን ባረከላሁ ፊኩም በጣም ደስ ብሎናል ለማለት ነው ጀዛኩሙላህ ኸይር ቦሪክቱም ሰላም አለይኩም ወራህመቱላሂ ወበረካቱ ጀማዓ